አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ። ዛሬ ወደ ዝህ አካባቢ እየሄድኩኝ ነው። እዚህ አካባቢ እንግዲህ እንደምታዩት ሱቅ ምናምን አለ። ትላልቅ ሱቅ ነው ያለው። ብዙም ትልቅ አይባልም። ነገር ግን ከስራ ቦታ እየተመለስኩኝ ሱቅ ገለል ማለት ደስ ይለኛል። ሁልጊዜ በሳምንት አንዴ እዚህ ሱቅ እገባለሁኝ። ምክንያቱም ይሄ ቀለል ያለ ብዙም ከባድ የማይባል የተለያዩ ነገሮች ማንሳት የሚመችበት አይነት ሱቅ ነው ማለት ነው። እና እንደምታዩት እዚህ ጋር ሶፍት ምናምን አለበት። ሶፍት እዚህ ጋር ደግሞ የፀጉር ቅባት ምናምን ብዙ ነገር ነው ያለው በእርግጥ እና ብዙም አልቀረጥኩትም፣ ምክንያቱም ሰዎች እየገቡብኝ ስለነበረ እዚህ የፈለኩት እዚህ ጋር ማንሳት የፈለኩት ምን መሰላችሁ? መስታወት ነው። መስታወት እያየው ነበረ። በእርግጥ መስታወት እስከ ዛሬ ድረስ ማለት ነው ከዛሬ 3 አመት አካባቢ በፊት የነበረች መስታወት ነበር፣ ቦርሳ ለቦርሳ የምትዞር ማለት ነው። እና ተከትላይ ነው የምትዞረው። እሷ ነበረ ተበላሸችብኝ፣ ተሰበረች። እዚህ ጋር ደግሞ ሶፍት ነው። ይሄ ሶፍት ማለት ነው ማሻአላ አንዱ 2 ብር ከ60 ምናምን ሳንቲም ነው። እና በጣም አሪፍ ሶፍት ነው በጣም እና እንደዛ ነው። ሞደስ አለ ብቻ አሁን እየፈለኩ ያለው ስለማንኛውም እንትን ነበረ የፊት ስፕሬይ የፊት ማለት ነው። እና ፊታችሁ ላይ የሚደረግ ውሃ ያለ ውሃ ምናምን ፀጉራችሁ ላይ እኔ ብዙ ጊዜ ለፀጉሬ ነው፣ ግን ብዙ ጊዜ ፊት ላይም ሲያረጉት አያለሁኝ እንትን ቅርንፉድ ምናምን እያደረጉ፣ ግን እኔ የፈለኩት ለፊቴ ነበረ። እዛ የፈለኩኝ ሳህን አየው ማለት ነው። ሳህኖቹ አሪፍ ናቸው። ቆንጆ የሚወጣ ሰው በጣም ቆንጆ ሳህን አሉ እንደምታያቸው ነው። በጣም ቆንጆ ምክንያቱም 75 ሳንቲም እንግዲህ ቢያንስ የተወሰነ ሳህን ብገዙ 75 ሳንቲም በጣም ቆንጆና አሪፍ የሚባል ነው። ከዛ በተረፈ ደግሞ እዚህ ጋር ደግሞ የሽንት ቤት ማጠቢያ መሰለኝና የቤት መጠራረጊያ ምናምን ነው። እኔ ለማንኛውም እየፈለኩ የነበረው ምንድነው ፊት ላይ የምትረጨውን ውሃ ነው። እና ፊት ላይ የምትረጨውን ውሃ ማድረጊያ ወይም ደግሞ ፀጉራችሁን ከማበጠራችሁ በፊት በነገራችን ላይ ውሃ ስታስነኩት ማለት ነው ይፈታላችኋል። ቶሎ ነው የሚፈታው። በዛ ላይ ስታበጥሩት አይቆራረጥም ምናምን በጣም አሪፍ ነው። ለዛ አድርጋችሁ ስታበቁ ለዛ ነበር ስፕሬይ ለማድረግ ነበር የፈለኩት። ለዛ ነው ይሄን የፈለኩ ያለው ትላችኋለሁ። ደረቅ ፀጉር ያለው ሰው በጣም አሪፍ መፍትሄ ነው። እችናየው እቺ ዘይት መቋጠሪያ ነበር በፊት የምንሰራባት ቤት እና ማማሳይ ምናምን አለ። እዛ ሀገር መኖር ለምትፈልጉ ሰዎች በነገራችን ላይ ማለት ነው 100 ዲናር ይዛችሁ ብትወጡ የቤት አስቤዛ ሙሉ ለሙሉ ለከራከር ምን ላይ ገዝታችሁ ትመለሳላችሁ ማለት ነው። ምንም አይነት ክርክር የሌለበት ምንም አይነት እንትን የሌለበት። እዚህ ጋር ደግሞ አባያ ነገር አየሁኝ። አባያው ማለት ነው አባያው ብዙም አይደለም። ያው ትንሽ ይሻላል። ይሄኛው ብዙም አይደለም ግን ያለ ፊልተር ደግሞ እንደዚህ ከሆነ በጣም አሪፍ ነው። በጣም አሪፍ ነው። እቺ ልብስ አማረችኝ እኔ ማለት ነው ተሻለ ትንሽ ያልኳት፣ ምክንያቱም ዲዛይኗ ትንሽ ደስ ትላለች። ከውስጥ ልብስ አለ፣ ከላይ እንደጋውን ነገር አውጣል የምትደረገው እጇ ላይ እና ከአንገቷ ታጣች በላይ ላይ ያለው ማለት ነው። ነጭ ትንሽ ደስ አለች ትንሽ እና አየኋት ምናምን ብዙም ደስ አላለኝም። ከዛ ይሄ እንዳለ እንደምታዩት አባያ ነው እንዳለ ከሸፍኖ ነው እንጂ ማለት ነው። እዚህ ደግሞ የሀገራችን ምንድነው የሚባለው እንጨት ምናምን ያለበት ዲዛይን ማለት ነው። እና እዚህ ነበር መግቤን ያዘዝኩት። ምግብ አዝዤ ነበረ ቁጭ አልኩኝ። ምግቡን እየጠበቅኩኝ ነበረ እዚህ ጋር ማለት ነው። እና ምግቡን ሰላም አለይኩም ወራህመቱላሂ ወበረካቱ። ዛሬ ሞል ገብቻለሁ። ሞል ሳይሆን ትንሽ ነው፣ ብዙ ትልቅ አይባልም። ቤት ስላለው ቼክ ላድርገው ብዬ ምግብ ልገዛ ነው የመጣሁት። በእርግጥ እና እታች ዘጋ ምግብ ቤት አለ፣ ትልቅ ምግብ ቤት አለ። እሱ ለመግዛት ነው የመጣሁት። እኔ ሰው እንዳይገባብኝ እፈልጋለሁ፣ እነሱ ደግሞ ይከተሉኛል። ሁልጊዜ ነው የምመጣው። በነገራችን ላይ በሳምንት አንዴ እመጣለሁ ሁልጊዜ።
እና አሁን የምፈልገው ከዚህ ውስጥ ምን መሰላችሁ? መስታወት ተሰብራለች። ስለዚህ መስታወት እፈልጋለሁ። ይሄ ሶፍት ደስ አይልም? በጣም ደስ የሚለው ትናንትና ገዝቻለሁ፣ ግን በጣም እንጃ ሽታው ራሱ ውድ ነው የሚያደርገው። አሁን የምፈልገው ረሻሽ ፍሽ የሚደረግበት የለም ለፀጉራችን፣ እሱን ነው የምፈልገው። ያቺ ምንድን ናት? ተመልከቱ፣ ቃም አለ። ጎጆ ለወጣ ስለአሁን እንደዚህ አይነት ሳህን ሲያስቡት አንዱ 70 ሳንቲም ነው። 4 ብትገዙ በጣም ቆንጆ ናቸው። እኛ ቤት የነበሩ ሳህን እነዚህ ነበሩ። እንገዛለን። ቆይ ረሻሽ አለ ወይ ብዬ ስጠይቅ ምን ያሳየኛል? ዲቶል የዲቶል የማዝ ያሳየኝ ማለት ነው። እኔ ዲቶል ፊቴ እንዳረግበት ነው። እኔ ለፀጉሬ ነው ውሃ ቋጥሬ እርጭት እያረኩኝ እማበጥርበት ነው የምፈልገው። ለምሳሌ እዚህ ሰፈር ነበር የማይጠፋው እንደዚህ አይነት ነገር ማለት ነው፣ ግን የለም። ለምን እንደማይወጣ ላቅላቸው ማለት ነው። ነበር የምፈልገው በጣም ይሄ አለ። ይሄ ያንተና ይሄን አልፈልገውም። የዘይት 30 ሳንቲም የዘይት ነው አልፈልገውም። ብርጭቆ አንድ ደስ የሚል ነገር አላየሁም። እዚህ ደግሞ ልብስ አለ። እስኪ ልብስ ነው አዝግ የሆነ ልብስ ነው ያለው። ስንት ብር ትሆንች? ትንሽ ታምራለች መሰለኝ። ራሱ አባያ ነው። ይኸው ተሸፍኖ አልተከፈተም ማለት ነው። ልብስ ነው። ቅርሶች አለ። እንጨት ነው ያዘዝኩት። ምግብ እዚህ ነው። ያናም በርገር ማለት ነው። ደስ አይልም? በጣም ደስ የሚለው እና እኔም ቁጭ ብያለሁ እዚህ ጋር